بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن صار بهديه إلى يوم الدين. أما بعد، يكون درسنا اليوم بإذن الله حكم الصيام وفوائده. كما قلت لكم في درس الماضي، لهذه الدروس إن شاء الله يكون له السلسلة، يعني قرأنا وسمعنا في درسنا الأولى متى فرض الصيام، وبإذن الله تعالى يكون اليوم إن شاء الله بعنوان حكم الصيام وفوائده. الله سبحانه وتعالى صومن بنيا لاي قديتا سيادرقو حكمة اللو فوائد تقم اللو نزان حكمة وچن ويم دقمو مكنياتو چن انا لن مالتنو. حكمة يميلو حكيم كميلونو. الله جل وعلا عزيز حكيم، أن الله عليم حكيم. حكيم يا الله سبحانه وتعالى سمنو، يا الله جل وعلا بهاري منو. حكيم بمن لبسات فراج تبابنيا يهونا جيتا مالتنو. الله سبحانه وتعالى بنيا لا يهونا نقر بميدنا قبسات حكيم تبابنيا مسلهونا تباباوي يهونا مكنيات ينوروال مالتنو. ومن أسماء الله عز وجل الحكم الحكيم. الله جل وعلا كسموچ محكل عنده حكيمنو. حكيم بميبال بسات ويم حكيم يميبالو من أين تأكلنو كتب على من اتصف بالحكمة بحكمة بطبب يتكعنى ويم بطبب يتموالى أكل حكيم يبالال. الله سبحانه وتعالى حكيم نون لالن. حكيم يميلو مكتتا طبب بمن لبسات عربينيو ترجم سياس كمطلت. والحكمة حكمة مالت طبب مالت ويم طببنيا مالت اتقان الامور ووضعها في مواضعها. ነገራቶችን ያኒ መደረግና መቀመጥ ባለባቸው ቦታዎችን የሚያስቀምጥ የሚያረጋግጥ ሙትቂን ይባላል። አንድ ሰው በተማረበት ሞያ በተማረው ሞያ ባጠናው ጥናት ባጠናው መልኩ የተማረውን ቲዮሪ ወደ ተግባር በቀጥታ ሲተገብር ወይም ደግሞ ሲያስቀምጥ ይህ ምን ይባላል? ሕክማ አለው፣ ሐኪም ነው ይባላል፣ ጥበበኛ ነው ይባላል። ጥበበኛ ማለት ያኒ تعرف ወይም ደግሞ ገለጻው ኢትቃኑል ኡሙሪ ነገራቶች ላይ የሆነ ቸበል ወይም ደግሞ ማለባበስ ሳይሆን ኢትቃን ማረጋገጥና ووضعها في مواضعها ببوتاوا እንዲቀመጥ ማድረግ ማለት ነው። ይህንን الله جل وعلا ደግሞ በዚህን አይነቱ حكمة በሚለው ወይም حكيم በሚለው ስም የተጠራው ይላል። ومقتضى هذا الاسم من اسمائه ይህ حكيم የሚለው ከአላሁ سبحانه وتعالى ስሞች መሃል حكيم የሚለው ያስፈርደናል أن كل ما خلقه الله የፈጠረውን ፍጡር በአጠቃላይ أو شرعه ወይም የደነገገውን ድንጋጌ በአጠቃላይ فهو لحكمة بالغة በቂ ለሆነች ምክንያት ስለሆነ በቂ የሆነ ኢላ ኖሮት መቀመጥ ባለበት ቦታ አስቀምጦታል። ለምሳሌ አንዳንዴ የሰው ልጆች በስራ ላይ ገንዘብ ታገኛላችሁ በሚባሉበት ሰዓት 24 ሰዓት ስሩ ቢባሉ ይሰራሉ። ለራሳቸው ራሴ ይጎዳል፣ ጉልበቴ ይጎዳል፣ ተከሻይ ይጎዳል፣ እግሬ ይጎዳል፣ ጉልበቴ ያልቃል የሚለውን ነገር አያዝኑም። 24 ሰዓት መስራትን ይፈልጋሉ ለመለወጥ ወይም ደግሞ ለማግኘት። ولكن الله سبحانه وتعالى ያ ሆኖ ይያለ ግን ከኛ ለኛ ወይም አንድ ሰው ለራሱ ከሚያስበው በላይ አላህ ለሰው ልጆች አሳቢ ለነገራቶች አሳቢ የሆነ ጌታ ከመሆኑ የተነሳ የሰው ልጆች የሚሰሩበትን ጊዜ ገደብ ምን ያህል ጊዜ ገደብ እንደሆነ አስቀመጠው። ሳይወዱ በግድ ደግሞ ማረፊያ ጊዜያቸውን وجعلنا النهار معاشا የቀኑ ክፍለ ጊዜ መከሰቢያ ያደረግነው። وجعلنا الليل لباسا የሌሊቱን ጊዜያቸው ደግሞ ማረፊያ ጊዜ ያደረኩት ይላል። ይህ ማለት በሌሊቱ ክፍለ ጊዜ መተኛት ብቻ ነው መስራት አይቻልም ማለት አይደለም። ነገር ግን
ሞር በመናይበት ሰዓት የሰው ልጆች የሚከስቡት በቀኑ ክፍለ ጊዜ ሆኖ በማታው ክፍለ ጊዜ ማረፊያቸው ይሆናል ማለት ነው አላሁ ጀለ ወዐላ እያንዳንዱ ነገር ሲደነግገው ኢላ አለው ማለት ነው ዓሊመሁ መን ዓሊመ ምክንያቱ ያወቀው ሊያቀው ይችላል ወጀሂለሁ መን ጀሂለ ኢዘን ታዳ እንደዚህ ካል ከጾም ጋር ተያይዞ ምንድነው ኢላው አላሁ ጀለ ወዐላ ጾምን ሲደነግግ ያስቀመጠበት ምክንያት ወይም ኢላው ምንድነው ከተባረ ወልሲያም الذي شرعه الله وفرضه على عباده الله በባሮቹ ለደነገገው ለሆነው ጾም አላሁ ጀለ ወዐላ በባሮቹ ለደነገገውና ግዴታ ላደረገው ለሆነው ጾም حكم عظيمة ትልቅ የሆነ ሕክማ ምክንያት አለው وفوائد جمة ከባድም ጥቅሞች አሉት ይላል فمن حكم الصيام الله በሰው ልጆች ጾም ግዴታ ካደረገበት መሃል ትልቁ ወይም ዋነኛው ሕክማ انه عباده ትልቅ ዒባዳ ናት الله جل وعلا እንድናመልከው ነው ጾም በእኛ ላይ ግዴታ ያደረገው የተቀረቡ بها العبد الى ربه ባሪያው ወደ ጌታ የሚቃረብበት ነው بترك محبوباته የሚወዳቸውን ነገር በመተው المجبول يعني የሰው ልጆች የተፈጠረባቸው ወይም የሰው ልጆች የተፈጠሩባቸው የሆኑ ይሄ የሰው ልጆች يعني ምግብን ከምግብ ውዴታ ጋር ሆኖ ተፈጥረዋል እንዲሁም ከመጠጥ ፍላጎት ጋር ሆኖ ተፈጥረዋል ከሴት ከግንኙነት ጋር ተያይዘው የሰው ልጆች ተፈጥረዋል እነዚህን የሚወዳቸው የሰው ልጆች ጠቢዓ ወይም ተፈጥሮ የሆነባቸው ነገራቶች على محبتها من طعام وشراب ونكاح እነዚህን በአጠቃላይ በመተው ወደ ጌታው እንዲቃረብ ነው አላሁ ጀለ ወዐላ ጾምን ግዴታ ያደረገው ይሄንን يعني የሚወደውን የሰው ልጆች ጠቢዓ ተፈጥሯዊ የሆነውን የምግብ መውደድ የመጠጥ መውደድ የግንኙነት መውደድ ትቶ ወደ አላሁ Subhanahu Wa Ta'ala እንዲቃረብ የተፈለገበትም ለቅጣት ለማሰቃየት ሳይሆን لينال بذلك رضا ربه የጌታውን ውዴታ በዚሁ ፋንታ እንዲያገኝና والفوز بدار كرامته يا الله سبحانه وتعالى ተከበረችዋን ጀነትን ለማግኘት ነው እንጂ ሌላ ነገር አይደለም ይላል فيتبين بذلك ይሄ ደግሞ የሰው ልጅ يعني الله سبحانه وتعالى ጾም ግዴታ ስላደረገበት መገናኘት ስሜት ያለበት የመጠጥ ስሜት የምግብ ስሜት የተለያዩ ነገራቶችን ስሜት ያለበት ይሄንን ትቶ የአላህን ውዴታን መምረጡ ይላሉ إيثاره لمحبوبات ربه على محبوبات نفسه وللدار الآخرة على الدار الدنيا إيه يعني تلك هنا مكنيات ياسايال مالتنا فيتبين بذلك إيثاره إيه يسولج يعني موددونه يمياسايو يا الله وديتا كنفسيهم هنا عندهم دمو كدنيا موديتا ما اسبلطو ነው ማለት ነው ومن حكم الصيام ጾም ግዴታ ከሆነበት ምክንያት ሕክማ መሐከል ሌላኛው ተቅዋን ነው አላህን እንድንፈራ ነው አላህ Subhanahu Wa Ta'ala ጾምን በእኛ ላይ ግዴታ ያደረገው فالصائم ጿሚው ክፍል ማእሙሩን ታዘዘ ነው بتقوى الله عز وجل اللهم بمفرات وهي امتثال امره واجتناب نهيه وذلك هو المقصود والاعظم تلكم يتفلقوا علامه ايه ነው وليس المقصود تعذيب المصائم بترك الاكل والشرب والنكاح ጾመኛው ምግብ እንዳይበላ በመከልከል መጠጥ እንዳይጠጣ በመከልከል ኒካህ ወይም ግንኙነት በመከልከል እንዲቀጣና እንዲተዓዘብ ተፈልጎ አይደለም ይሄማ ካሆነ يعني ሌላ ጾምን ተቅዋ የሚለው ነገር በተቅዋ ተላብሶ የማይጾመው ከሆነ حاجه እንደሌለው የአላህ መልእክተኛ አለይሂ ሰላቱ ወሰለም من لم يدع قول الزور والعمل به ውሸትን መናገር ያልተወ والجهل علماء وين بعلماء جهلنا وشن بصوم لا يلتوسوا فليس لله حاجة لا الله قد وأيضا في أن يدع طعامه وشرابه إمام البخاري بزجبت حديث مالتنا قول الزوري زورنا التوا مالت من مالتنا وكتب عليه بما هبره هو تاتشن لي day to day مالتنا يمنا درجونا جرنا أيها الإخوة day to day እለት ከእለት ቀን በቀን የማይለዩ ነገራቶችን ናቸው ዲናችን ያስተነቀቀን ያለው قول الزور ማለት كل قوم او كل قول محرم
ውሸትና ክልክል የሆኑ حرام የሆኑ ንግግሮችን በአጠቃላይ ዘውር ይባላል ወይም ደግሞ ዙር ይባላል من الكذب ውሸት ሊሆን ይችላል والغيبة ሐሜት ሊሆን ይችላል والشتم ሰዎችን ማባላት ማጣላት ወሬ ማዋሰድ ሊሆን ይችላል وغيرها ሌሎችም من الاقوال المحرمة حرام የሆኑት ንግግሮችን በአጠቃላይ ያካትታል والعمل بالزور በውሸት መስራት ማለት ደግሞ ምን ማለት ነው የመጀመሪያው ቀውለ ዙርን መናገር ማለት ነው ውሸትን መናገር ማለት አሁን የተጠቀሱት ወሬ ሐሜት ሰውን ማጣላት ማባላት በውሸት መስራት ማለት ደግሞ ምን ማለት ነው ከተባለ ነጋዴው በውሸት ይሰራል እንዴት ከተባለ بكل فعل محرم من العدوان على الناس بخيانة ሰዎችን በመሸወድ በማታለል ድንበር በማለፍ وغش በመሸወድ ودرب الابدان የሰዎችን አካል በመደብደብ የሆነ ነገር ማግኘት واخذ الاموال ንብረትን በመቀማት አይቶ እንዳላየ ونهوها በመሳሰሉት ነገር እነዚህ በአጠቃላይ ويدخل فيه الاستماع الى ما يحرم الاستماع اليه يعني የማይፈቀዱና حرام የሆኑ ነገራቶችንም በማዳመጥ ይሄ ወይም በዛ ላይ ተሰማርቶ መዋል ይሄ በራሱ ያደረግን ይሄንን ያከናወነ አንድ ሰው ጾሙን ቢጾም ጾሙ ለአላህ ሐጃ የለው ማለት ነው ويدخل فيه ማለት حرام ንግግር حرام ተግባር ወይም ደግሞ عملا بالزور በሚለው ውስጥ ይካተታል الاستماع الى ما يحرم الاستماع اليه لنادمطው حرام የሆኑትን ነገራቶች ማዳመጥ من الاغاني المحرمه حرام የሆኑ ሙዚቃዎች والمعاذف زفنوች እነዚህ በአጠቃላይ حرام የሆኑትን ነገራቶችን ለመስራት መተግበር ይሄ يعني الله سبحانه وتعالى ከልክል ባደረገው ነገር ውስጥ የሚካተቱ ናቸው ማለት ነው እነዚህ ነገር ካልተተዋ ወይም ደግሞ አንድ ጾም ይሄን ነገር ካልራቀ يعني ጾሙ ላይ ተቀባይነት የለውም ማለት ነው ወይም ደግሞ በጾሙ ምግብና ውሃ ማጣት እንጂ ሌላ ነገር አይደለም ነው للصيام فوائد روحية واجتماعية وصحية ليلى الله سبحانه وتعالى ጾምን ግዴታ ያደረገበትን ምክንያት يعني ፊዚካላዊ ወይም ደግሞ ጤናዊ የሆነ ኢላ አለው ይላሉ ومن حكم الصيام ይላሉ ጾም አላሁ ጀለ ወዐላ በሰው ልጆች ግዴታ ካደረገበት ምክንያት አንዱ ህክማው ምንድነው ይላሉ ما يحصل من الفوائد الصحية ጤናማዊ አካል ጤናማዊ ሰውነት እንዲኖረው ያደርጋዋል ይላሉ الناتجة عن تقليل الطعام ምግብ በመቀነስ የሚመጣ የጤንነት አይነት አለ የአላህ መልእክተኛ አለይሂ ሰላቱ ወሰለም ኢብኑ ሱኒ በዘገቡት ሐዲስ ላይ ምን ይላሉ ጾሙ ተሰሑ ይላሉ እንደው ጾምን አብዙ ጤነኛ ለመሆን ከፈለጋችሁና ካሰባችሁ ይላሉ ጾም ማለት ነው ይሄ አላሁ ጀለ ወዐላ ግዴታ ካደረገበት ህክማ ወይም ምክንያት መሐከል ሌላኛው ምንድነው አሁን የተጠቀስኩት الصح فوائد صحية ጤናማዊ የሆኑ فوائدዎች ጥቅሞችን የሚያስገኝልን ነው ማለት ነው ይሄ ህክማ ሆኖ ይያለ فوائدዎችን በባለፈው የተወሰነ እንደነካካ ነው ጾም ትልቅ ፈዲላ ወይም ደግሞ ቦታ አለው ነብያችን አለይሂ ሰላቱ ወሰለም ጾምን ትልቅ ቦታ እንዳለው አስቀምጠውታል ኢነ ሊሳኢሚ ፈርሐታኒ ይላሉ ጾመኛ ለሆነ ሰው ሁለት يعني ደስታዎች አሉት ይላሉ ሁለቴ ይደሰታል ይላሉ አንደኛው የውመል ቂያማ ጾሙን የጀዛውን ሚንዳውን በሚከፈለው ሰዓት ይደሰታል ሁለተኛው ደስታ ደግሞ ለኢፍጣር ሾርባውን ሳምቡሳው ሌሎችም ነገራቶችን በሚቀርቡለት ሰዓት ይደሰታል ወይም ደግሞ ይላሉ ዑለማዎቹ እንደ ሊቃኢ ረቢሂ አኺራ ላይ ጀዛውን ሲያገኝ እንደገና ደግሞ እንደ ኢፍጣሪህ ማለት ይቀኑን ምንም እንከንና ጾሙን የሚያበላሽበትን ነገር ሳይገጥመው በሰላም ጾሙን በመጨረሱ ይደሰታል ይላሉ ይሄ ትልቅ ደረጃ ወይም ትልቅ ፋኢዳ ነው ሌላው ነብያችን አለይሂ ሰላቱ ወሰለም ኢነ ፊል ጀነቲ ባበን ይላሉ ጀነት ውስጥ በር አለች ይላሉ سبحان الله إن في الجنة بابا قال إمام البخاري إن مسلم بزقبت حديث لاي يقال له الريان ريان يميبال يبرو سمنو تم قراج مالتنو يعني ريان يميبال جنة بر إلى أعلى بجنة وستلالو
يدخل منه الصائمون يوم القيامة የቂያማ ቀን ጾመኛዎች ብቻ የሚገቡባት በር አለ ይላሉ لا يدخل منه احد غيرهم ከጾመኛዎች ውጭ ሌላ ማንንም የማይገባው يعني باب ወይም ደግሞ ረያን የሚባል በር አለ ይላሉ يقال ይባላል ይላሉ ረሱል አለይሂ ሰላቱ ወሰለም አይነ الصائمون የታሉ ጾመኛዎች فيقومون ይቆማሉ ሲጠሩ ማለት ነው ሊገቡ لا يدخل منه احد غيرهم ከነሱ ውጭ ሌላ ማንኛውም ሰው አይገባትም فاذا دخلوا اغلق ከገቡ በኋላ يعني ያ የጀነቱን በር በእነሱ ላይ ይዘጋል فلم يدخل منه احد በእነሱ አንድም ሰው يعني አይገባውም ይላሉ ይሄ ትልቅ فضيلة لك تكمنو سبحان الله الله وفقوت صومون صومو الله وفقوت ككتكلكلو ነገር ጾሙን ከሚያበላሽበት ነገር ተጠንቅቆ ይሄንን ያደረገ ሰው ትልቅ ዋጋ ነው አላሁ ጀለ ወዐላ ይሄንን ረያን በሚባለው በር ከሚገቡት ሰዎች እንዲያደርገን እየተመኘሁኝ ለቀጣይ ደርሶች ወይም ደግሞ ትምህርቶች ሲልሲላ ወይም በቂያ የሚቀጥል ከመሆኑም የዛሬ በዚሁ እስናበታችኋለሁኝ هذا والله اعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين